ዋርንፌት ፋይናንሻል ደሪቬቲቭስ የምንላቸው ነገሮች ጅምላ ጨራሽ የፋይናንስ መሳሪያዎችን በማለት ይደራጃዋል። በደሪቬቲቭ ገበያ ውስጥ አዲስ ገንዘብ አይፈጠርም። ብዙዎቻችሁ በዓለም አቀፍ የፋይናንስ ዜናዎች ላይ ፋይናንሻል ደሪቬቲቭስ የሚል ቃል ሰምታችሁ ይሆናል። አንዳንዶች የዓለምን ኢኮኖሚ ያጠፋሉ ይሏቸዋል። አንዳንዶቹ እኒህን ፋይናንሻል ደሪቬቲቭስ ለአደጋ መከላከያ ሄጂንግ ወሳኝ ናቸው ይሏቸዋል። ባለሀብቱ ዋረን በፌት ፋይናንሻል ደሪቬቲቭስ የምንላቸው ነገሮች ጅምላ ጨራሽ የፋይናንስ መሳሪያዎች ፋይናንሻል ዌይ አፕን ኦፍ ማስ ዲስትራክሽን በማለት ይደራጀዋል። ዛሬ በኢትዮጵያ የካፒታል ማርኬት እና የቦንድ ገበያ እየተመሰረተ እየተጧጧፈ ባለበት በዚህ ሰዓት እኛ ባንከሮች እንዲሁም ባለሀብቶች እነዚህን ውስብስብ የሚመስሉ ነገር ግን መሰረታዊ የሆኑ መሳሪያዎችን ማወቅ ግድ ይለናል። ከዛሬ በኋላ ስለ ፋይናንሻል ደሪቬቲቭስ ምንም የማውቀው ነገር የለም የሚል ሰው ማየት አልፈልግም። ዛሬ ስለ ፋይናንሻል ደሪቬቲቭ እያንዳንዱን ነገር ዲቴል አሳያቸዋለሁ። ቪዲዮ እስከ መጨረሻው መከታተላችሁ እንዳትረሱ። እንዲሁም ባለሀብቱ ዋረን በፌት እኒህን ፋይናንሻል ደሪቬቲቮች ለምን ጅምላ ጨራሽ የፋይናንስ መሳሪያዎች ናቸው እንዳለ በቪዲዮ መጨረሻ የምነግራችሁ ይሆናል። ሶ ዋት አር ፋይናንሻል ደሪቬቲቭስ? ለመሆኑ እኒህ ፋይናንሻል ደሪቬቲቮች ምንድን ናቸው? ስማቸው የሚያስፈራ ይመስላል፣ ግን ጽንሰ ሀሳብ በጣም ግልጽ ነው። ሶ ፋይናንሻል ደሪቬቲቭስ ስንል they are financial contracts that derive their value from the underlying asset። እነዚህ ደሪቬቲቭ የምንላቸው ነገሮች በራሳቸው ዋጋ የሌላቸው ነገር ግን ዋጋቸውን ከሌላ ነገር የሚቀዳ ውል ወይም ኮንትራክት ፋይናንሻል ደሪቬቲቭስ እንላቸዋለን ማለት ነው። ቀለል ባለ ምሳሌ ላስረዳችሁ። ምሳሌ እርጎን እንውሰድ። የእርጎ ዋጋ የሚወሰነው በምን ላይ ነው? በወተት ዋጋ ላይ አይደል? በወተት ዋጋ ላይ ነው የእርጎ ዋጋ የሚወሰነው። ምን ለማለት ፈልጌ መሰላችሁ? ወተት ውድ ከሆነ እርጎም ይወደዳል። ወተት ርካሽ ከሆነ እርጎም ይረክሳል። አያችሁት? እዚህ ጋር ወተቱ ሲወደድ እርጎ ይወደዳል፣ ወተቱ ሲረክስ እርጎ ይረክሳል ማለት ነው። ስለዚህ ወተቱ ዋናው ንብረት ወይም በአንደርላይንግ አሴት የምንለው ወተቱ ነው ማለት ነው። እዚህ ጋር ወይም ደግሞ ከወተቱ ድራይቭ አድርገን የምናገኘው እርጎ ወይም ተዋጽኦ ደሪቬቲቭስ ይባላል ማለት ነው። አይ ቲንክ አሁን ግልጽ ይመስለኛል። በፋይናንሱ ዓለም ውስጥ ወተቱ የሚተካው በዶላር፣ በቡና፣ በአክሲዮን እንዲሁም በወርቅ ላይ ነው። ደሪቬቲቭስ ማለት እነዚህ ነገሮች ወደፊት ዋጋቸው ሲጨምር ወይም ሲቀንስ እኔ እንዲህ አድርጋለሁ ብለን የምንገባው የጽሑፍ ውል ወይም ኮንትራት ደሪቬቲቭስ እንለዋለን ማለት ነው። በዓለም ገበያ አራት ዋና ዋና የደሪቬቲቭ አይነቶች አሉ። ፎርዋርድ ኮንትራት፣ ፊውቸር ኮንትራት፣ ኦፕሽን ኮንትራት እና ስዋፕስ እያልን የምንጠራቸው አራት ዋና ዋና የደሪቬቲቭ አይነቶች በዓለም ገበያ ውስጥ ይገኛሉ። አንድ ባንድ እንመልከታቸው። ፎርዋርድስ ኦር ፎርዋርድ ኮንትራት ወይም የወደፊት ውል የምንለው ይህ በሁለት ሰዎች መካከል የሚደረግ የግል ውል ወይም ኮንትራት ነው። ምሳሌ አንድ ቡና ላኪ ነጋዴ ከ6 ወር በኋላ ዶላር ሊቀንስ ይችላል ብሎ ከሰጋ ከ6 ወር በኋላ ዶላር ሊቀንስ ይችላል ብሎ ከሰጋ ዛሬውኑ ራይና ከ6 ወር በኋላ 1 ኪሎ ቡና በ120 ብር እሸጥልሃለሁ ብሎ ከገዢው ጋር የሚያደርገው ስምምነት ፎርዋርድ ኮንትራት ይባላል ማለት ነው። ዋጋው ቢቀንስም እንኳ ላኪው አይጎዳም። ይሄ ፎርዋርድ ኮንትራት የምንለው it's a private agreement to buy or sell an asset at a fixed price in the future. This is forward contract. ፊውቸር ኮንትራት የምንለው ደግሞ ፊውቸር ኮንትራት ወይም የወደፊት የገበያ ውል የምንለው እንደ ፎርዋርድ ነው፣ ግን ልዩነቱ ኮንትራቱ በካፒታል ማርኬት በይፋ የሚሸጥ መሆኑ ነው። ይሄ በጣም ሞር ስታንዳርዳይዝድ ሞር ሴፈር እና ሃይሊ ሬጉሌትድ የሆነ ነው። በጣም ልዩነታቸው የፊውቸር ምንድነው? ኮንትራቱ ማርኬት ላይ መሸጥ የሚችል ኮንትራት ነው። በጣም ሴፈር ነው፣ ስታንዳርዳይዝድ ነው፣ ሃይሊ ሬጉሌትድ ነው። ይሄ ፊውቸር ኮንትራት ያልን እንጠራዋለን። ልዩነታቸውን በደንብ ግልጽ አድርጋችሁ ያዟቸው። ሶስተኛው ኦፕሽንስ ወይም ምርጫዎች እያን የምንጠራቸው ናቸው። እነዚህ በጣም ደስ የሚሉ ናቸው። አንድ ነገር የመግዛት መብት ይሰጥሃል እንጂ ኮንትራቱ ግዴታ አይጥልብም። የመግዛት መብት ይሰጠናል ኮንትራቱ መግዛት እንችል፣ ግን ካልተመቸን አለመግዛትም እንችላለን። ግዴታ የለብንም። ይሄ ኦፕሽንስ እንላቸዋለን። the last one swaps። ይሄ ሁለት ወገኖች የወለድ ተመኖችን ወይም የውጭ ምንዛሬ የሚለዋወጡበት መንገድ ነው። ይሄ ስዋፕስ የሚለው በተለይ ባንኮች የወለድ ተመናቸውን የውጭ ምንዛሬያቸውን የሚለዋወጡበት መንገድ ስዋፕስ ይባላል ማለት ነው። ኢማጂን እነዚህ አራት የደሪቬቲቭ አይነቶች ለሁለት ዓላማ እንጠቀምባቸዋለን። አንደኛው አደጋን ለመከላከል ወይም ለሄጂንግ፣ ሁለተኛው ለስፔኩሌሽን ወይም ለቁማር። ሄጂንግ ስንል ቀለል ባለ ቋንቋ ላስረዳችሁ። ሄጂንግ ስንል ምሳሌ አንድ
የኢትዮጵያ አስመጪ ወይም ኢምፖርተር የዶላር ተመን ይጨምራል ብሎ ቢሰጋ ወይም ቢያስብ በዛሬው ተመን ዋጋ በዛሬው ዋጋ ወደፊት ለመግዛት ውል ይገባል ማለት ነው። ይህ ኢንሹራንስ እንደመግዛት ነው። ሁለተኛው ግን ስፔኩሌሽን የምንለው ወይም ቁማር ዋጋ መለወጥ ማለት ትርፍን ለማግኘት የሚደረግ ጥረት ነው። ይህ ማለት ንብረቱ ሳይኖረን ዋጋው ይወጣል ወይም ይወርዳል በሚል ብቻ የሚደረግ ውል ማለት ነው። አብዛኛውን ጊዜ ባንኮች ለኪሳራ የሚደረጋቸው ይህ ነው። ይሄ ስፔኩሌሽን ነው። ይሄ በጣም ከባድ ነው። ምክንያቱም እንደምታስቡት አይደለም። ይሄ ምንድነው? ምን ለማለት እንዴት መሰላችሁ የሚሰራው? ይሄ ምሳሌ ስፔኩሌሽንን ቀለል ባለ ቋንቋ ለማስረዳት ዶላር በሚቀጥለው ወር ሊወደድ ይችላል ብሎ በመገመት ብቻ ዴሪቬቲቭ ውል የሚገባ ሰው ካለ ያ ሰው እየቆመረ ነው ማለት ነው፣ ወይም ስፔኩሌት እያደረገ ነው። ትርፉ ከፍተኛ ሊሆን ይችላል፣ ግን ኪሳራው ያን ያክል የከፋ ነው የሚሆነው። ዋይ ኢት ማተርስ ፎር ኢትዮጵያ። ይሄ ለኢትዮጵያ የሚፈይደው ነገር ምንድነው ወደሚለው ስንመጣ አሁን በኢትዮጵያ የካፒታል ማርኬት ስራ እየጀመረ እየተጧጣፈ ባለበት በዚህ ሰዓት እነዚህ መሳሪያዎች ለባንከሮችና ለአባላቶች አዲስ የገቢ ምንጭ ሬቨኑ ስትሪም ይሆናሉ ማለት ነው። በተለይ ሄጂንግ ወይም ስጋትን ለመከላከል ለሚፈልጉ ነጋዴዎች ፎርዋርድ ኮንትራት ወሳኝ ናቸው። ፎርዋርድ ኮንትራት በጣም ወሳኝ ናቸው። ነገር ግን ስፔኩሌሽን ወይም ያለ አግባብ ለትርፍ ብቻ በመሮጥ ወደ ትልቅ ኪሳራ ሊያመራም ይችላል። አዝ ኤ ባንከር አይ ሃቭ ሲን ሃው ሪስክ ማኔጅመንት ካን ሜክ ኦር ብሬክ ኤ ቢዝነስ። ሄጂንግ እና ስፔኩሌሽን የምንለው ነገር ሰዎች ለሁለት ተቃራኒ ዓላማዎች ይጠቀሙባቸዋል። ሄጂንግ ወይም ሪስክ ማኔጅመንት የምንለው ይህ ራስን ከኪሳራ የምንከላከልበት መንገድ ነው። አንድ አስመጪ እንደነገርኳችሁ አንድ አስመጪ ወይም ኢምፖርተር ከ3 ወር በኋላ ለሚከፍለው ዕቃ ዛሬውኑ የዶላር ዋጋን በውል ቢያስር የዶላር ዋጋ ቢጨምር አይጎዳም፣ አያስጨንቀውም የዶላር ዋጋ መጨመር፣ ምክንያቱም ቡድን ቀድሞ አስሯል። ሁለተኛው ስፔኩሌሽን ወይም ፕሮፊት ሲኪንግ የምንለው ነው። ይህ ደግሞ ዋጋ መለወጥ ማለት ትርፍን ለማግኘት የሚደረግ ጥረት ስፔኩሌሽን ይባላል። ትርፉም ኃይል ሊሆን ይችላል፣ ኪሳራውን ያን ያክል የከፋ ነው የሚሆነው ይሄ ማለት ነው። ስለዚህ ዶላር በሚቀጥለው ወር ሊወደድ ይችላል ብሎ በመገመት ብቻ ዴሪቬቲቭ የሚገባ ሰው ያ የቆመረ ስፔኩሌት እያደረገ ነው ማለት ነው። ከጨመረ እንደ ሀሳቡ ከሆነለት ትርፍ ያገኛል፣ እንደ ሀሳቡ ካልሆነ ግን ያ ኪሳራን ይጎናጸፋል ማለት ነው። ግን አንድ ማሳሰቢያ ዲስክሌመር አለኝ እዚህ ጋር ማሳሰቢያ፣ በዴሪቬቲቭ ገበያ ውስጥ አዲስ ገንዘብ አይፈጠርም። ገንዘብ ከአንዱ ወደ አንዱ ይተላለፋል እንጂ አዲስ ገንዘብ በዴሪቬቲቭ ገበያ ውስጥ አይፈጠርም። ፒሪየድ። አንድ ወገን ካሸነፈ ወይም ትርፍ ካገኘ የግድ ሌላኛው ወገን መክሰር አለበት። this is how the system works። ሲስተሙ የሚሰራ በዚህ መንገድ ነው። አዲስ ገንዘብ አይፈጠርም። አንዱ ሲከስር አንዱ ያተርፋል፣ አንዱ ሲያተርፍ አንዱ ይከስራል። ሶ ዴሪቬቲቭስን አደገኛ የሚያደርገው ትልቁ ነገር ሌቨሬጅ የሚባል ኮንሰፕት አለ። ይሄ ምን መሰላል? አንድ ውል ለመያዝ የውሉን ሙሉ ዋጋ መክፈል ላያስፈልግ ይችላል። ትንሽ ማርጂን ወይም ማዛዣ ብቻ በማስቀመጥ ትልቅ የገንዘብ እንቅስቃሴ መቆጣጠር ትችላለህ። በተለይ ፎሬክስ ትሬደሮች በደንብ ያውቁታል ይሄን ቋንቋ። ሌቨሬጅ ትንሽ ገንዘብ አስይዘህ ብዙ ገንዘብ መበደር ትችላለህ። ትርፍ ታተርፍ አሪፍ ነው፣ ግን ኪሳራህን ሊያፋጥኑ ይችላል። ትርፍም ያፋጥናል፣ ኪሳራህን መልቲፕላይ ያደርግልሃል። ሌቨሬጅ እንደምታስበው አይደል። በቀላል ቋንቋ ላስረዳችሁ። $100 $1,000 10% 10% ኦፍ ማርጂን 10% ማርጂን ብቻ በማስቀመጥ $1,000 ውል መያዝ ትችላላችሁ። ይሄ ሌቨሬጅ የምንለው ሌቨሬጅ ሃው ሌቨሬጅ ወርክስ ለትርፍ ማለት ነው። ኪሳራንም በዛው ልክ ያባዛል። እንደምታስባሉ ፎሬክስ ትሬደሮች ሀሳባችሁ ኮሚክ አርጉ። ለዚህ እናንተ በደንብ ስለምታው ፎሬክስ ላይ ይሰራል ኮንሰፕት። ፎሬክስ ላይ ልክ $100 ኢንቨስት ካደረግ በብሮከር አማካይነት ሌቨሬጅ ማግኘት ይችላል። ሌቨሬጅ ያ በትንሽ ገንዘብ ብዙ ገንዘብ እንደመበደር ነው። ለትርፍ ማለት ነው፣ ለኪሳራ ማለት ነው። ማለት ለትርፍ ስታተርፍ ማለት ነው፣ ኪሳራን ስትከስርም በዛ ልክ ነው የሚያባዛል። ለዛ ሶ የዴሪቬቲቭን አደገኛ የሚያደርገው ትልቁ ምክንያት ሌቨሬጅ ነው። አንድ ነው ለመያዝ የውሉን ሙሉ ዋጋ መክፈል አያስፈልግም። ትንሽ ማርጂን ወይም ማዛዣ ብቻ ትልቅ የገንዘብ እንቅስቃሴ መቆጣጠር ይቻላል። ማርጂን ዳንጀር አደጋው ዋጋው ባልከው አቅጣጫ ካልሄደ የያዝከው ማሳዣ ወይም ዲፖዚት በሰከንዶች ውስጥ ልታጣው ትችላለህ። this is why ዋረን በፊት call it the financial weapon of mass destruction። ለዛ ነው ዋረን በፊት ፋይናንሻል ዴሪቬቲቮች ጅምላ ጭራሽ የፋይናንስ መሳሪያዎች ናቸው እያለ ይጠራቸው። ለማጠቃለል ያክል ዴሪቬቲቭስ ልክ እንደ እሳት ናቸው። እሳትን ምግብ ለማብሰል ልንጠቀምበት እንችላለን። ነገር ግን ካልተጠነቀቅንበት እሳቱ ቤታችንን ሊያነዱ ይችላል። በትክክል ከተጠቀምንባቸው ዴሪቬቲቭሶች
ለአደጋ ጊዜ ለመከላከል ለሄጂንግ ያገለግሉናል። በትክክል ካልተጠቀምንባቸው ደግሞ ከፍተኛ ኪሳራ ውስጥ ይከቱናል ማለት ነው። እናንተስ በኢትዮጵያ ገበያ የትኛው የዴሪቬቲቭ አይነት ይበልጥ ጠቃሚ ይሆናል ብላችሁ ታስባላችሁ? ሀሳባችሁን እስኪ ኮሜንት ላይ ጻፉልን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ እንዲሁም ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። እስከ መጨረሻው አብራችሁ ስለቆያችሁ እናመሰግናለን። ቴንክ ዩ